አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች ተከታታዮች እንዴት ናችሁ? ደህና ናችሁ? ሀባይብ አልሐምዱሊላህ ረብል ዓለሚን እኔ ሰላም ነኝ። ደህና ናችሁ? ሁላችሁንም ሰላም ብያለሁ። ክርስቲያን እህት ወንድሞቼንም ሰላም እህት ወንድሞቼ ሰላም ብያለሁ። ሁላችሁንም ውዶቼ ያው ጠፋ ብያለሁ። ሰሞኑን ቪዲዮም እየሰራሁ አይደለም። ትንሽ አገር ስለቀየር ሌላ ሀገር ስለሆነ ያለሁት አልተመቸኝም እና ውዶቼ እና ጠፍቻለሁ። አበረታቱ፣ ላይክ እና ሰብስክራይብ ሼር እያደርጋችሁ አዲስ የመጣችሁ ለቤቴ ደግሞ በሰብስክራይብ በላይክ ግቡ ማለት ነው። እንደጋገፍ እንበረታታ ማለት ነው ኢንሻአላህ። ዛሬ ያው የሆነ ልጅ ነው ማስተዋወቃችሁ። የሆነ ሙሳ ኑረዲን ይባላል። ዩቲዩብ ላይ በጣም ጠቃሚ ሀሳቦችን ነው የሚያስተላልፈው። ጠቃሚ የቢዝነስ ሀሳቦችን ያስተላልፋል። ግን ብዙ ተመልካች የለውም እንደ ስራው ማለት ነው። እኔ ግን ብዙ ጊዜ ስከታተለው በጣም ለኛ በተለይ ስደት ላይ ላለን እህት ወንድሞቼ በጣም የሚጠቅም ሀሳብ ነው የሚያስተላልፈው። ቱጃራ የሚል ፕሮግራም ነው ያለው እና ፕሮግራሙን በጣም የኔ ሳዳምጠው በጣም ተመስጬ ነው የማዳምጠው። ምክንያቱም እዚህ በሰው ሀገር ላይ ስንኖር ብዙ ጊዜ አገራችን ገብተን ምን እንስራ፣ ምን አይነት ቢዝነስ ብንሰራ ያዋጣናል፣ ምን ብንሰራ ከምን ብንጀምር የሚለውን ግራ ይገባናል ማለት ነው። ስለዚህ ግራ ስለሚገባን እሱን ገብተን ብናዳምጥ ብንከታተል። ሀሳቤን መጨረስ አልቻልኩም። እንግዲህ የሰው በሰራተኝነት ሰራተኛ ስትሆኑ ያው አልሐምዱሊላህ ለክልሃል ቪዲዮ መስራት እንኳን አትችሉም። ምክንያቱም ዝንግት ትጠራላችሁ። ብቻ አልሐምዱሊላህ ሰው ብር ትዕግስት ነው ለሁሉም ነገር ማለት ነው። እንደፈለጋችሁት አይሆንም ሁሉም ነገር ብቻ አልሐምዱሊላህ ነው የሚባለው። ያው አለሁ ለማለት ነው። እና ደግሞ ቻናሌን በጣም እየቀዘቀዘ ነው። ቪዲዮም እየሰራሁ አይደለም፣ ላይቭም ብዙ እየገባሁ አይደለም። ሀሳቤ ጠፋብኝ ማለት ነው። እንትን ስል ስለ ልጁ እያወራሁ ነበር፣ ስለ ቢዝነስ ሀሳብ የሚያወራው ልጅ ማለት ነው። በቃ ሁሉንም ነገር እሱ ጋር ገብታችሁ ብትከታተሉ ትጠቀሙበታላችሁ። እና ለማንኛውም እንትንም የልጁን ዩቲዩብ ቻናሉን እኔ ለጥፍላችኋለሁ ማለት ነው። አሁን እዚህ ቪዲዮ ላይ መጨረሻው ላይ ለጥፈዋለሁ። ገብታችሁ ትከታተሉት በጣም ምርጥ ነው። ምክንያቱም እኛ ምናምን ከምናይ እንደዚህ አይነት ሀሳቦችን ጥሩ መልእክት የሚያስተላልፉ ልጆችን ለኛ የሚጠቅሙ ነገር የሚሰሩ ልጆችን ብንከታተላቸው ለኛ ይጠቅሙናል ማለት ነው። ወዶቼ መልሳለሁ። ሌላው ማነሳላችሁ ሀሳብ ከልጁ በተጨማሪ እኔ እንደራሴ ማነሳላችሁ ሀሳብ ማለት ነው። ብዙ ልጆች እዚህ አረብ ሀገር ላይ ስንኖር ገንዘብ እናስቀምጣለን። ገንዘብ ይዘን ዝም ብለን የምናስቀምጥ ልጆች አለን ማለት ምንም ነገር ሀገርም ልከን የሆነ ነገርም ወይ ቦታም ወይ የሆነ ነገር ላይም አርጉልኝ አንልም፣ ዝም ብለን እናስቀምጣለን። እሱ ያው ብዙ ሰው እየሰራበት ነው፣ ብዙ ሰው እያወራ ነው፣ ይናገራል። እሱ ነገር ላይ ብንጠቀምበት ለምሳሌ አክሲዮን ብትገቡ ማለት ነው ውድቶቼ፣ አክሲዮን ብትገቡ በጣም ጠቃሚ ነው ማለት ሰው ካላችሁ እዛ የምታምኑት ሰው ካለ ብራችሁን ልካችሁ አክሲዮን እንዲገቡላችሁ አድርጉ ማለት ነው። ግዙ። አክሲዮን በጣም ጠቃሚ ነው። ያው እኔ በቅርብ የሰማሁት በቅርብ ባይሆንም ቢያንስ 2 አመት 3 አመት ይሆነኛል ይሄን ነገር ከሰማሁ። ብዙ ልጆችም እየገቡ በጣም እየተጠቀሙ እንደሆነ ሰምቻለሁኝ። እንደገና ደግሞ እኔ አሁን በቅርብ ያወራኝ ሰው ስላለ ነው፣ የቅርብ የራሴ ሰው ስላወራኝ ነው። እና በአጭር ጊዜ በ100 ሺህ ብር አክሲዮን ገብተው በጣም እስከ 500 እስከ 600 ሺህ ብር እየሸጡ እየወጡ ነው፣ መውጣት ሲፈልጉ ማለት ነው። የኔ አክሲዮኑን ማስጨረስ ባይችሉ እንኳን የኔ ሸጠው መውጣት ይችላሉ ማለት ነው። ልክ እንደ ቦታ ማለት ነው። አሁን ቦታ ገዝታችሁ ስታስቀምጡ በአመቱ የኔ ከገዛችሁት የትና የት ነው የሚሸጠው ማለት ነው። ስለዚህ አክሲዮንም የምታምኑት ሰው ካለ አክሲዮን ይግቡላችሁ። ከቻላችሁ ታስጨርሱታላችሁ። ያው በየወር ክፍያ ያለው አንዳንድ ሺህ በኢትዮጵያ ብር ማለት ነው። እንደገና ደግሞ ያው የመጀመሪያው አክሲዮን ስትገቡ የሚከፈል ብር አለ። አሁን በአሁን ሰዓት እስከ 200 ሺህ ብር ሆኗል ብለዋል። አክሲዮን ማለት የኔ በማህበረሰብ ማለት ነው። በማህበረሰብ ቦታን ገዝቶ ለማታውቁ ማለት ነው፣ ለምታውቁ ያው ታውቃላችሁ። በማህበር ቦታን ገዝቶ ያንን
አብሮ የኔ እያዋጡ ያንን ቤት ይሰሩታል ማለት ነው። ያው እንትን ነው ፎቅ ነው የሚሰራው እና በጣም ጠቃሚ ነው። አብዛኞቻችን አሁን ቤት ሰርተን ወደ ሀገር ስንገባ የስራ ቦታ ያስፈልገናል፣ የስራ ቦታ የለንም ብለን እናስባለን። ስለዚህ ያን አክሲዮን ብናስጨርሰው በቃ ግልግል ነው የምንለው። ምክንያቱም ሄደን የስራ ቦታ ይሆነናል ማለት ነው። የስራ ቦታ ሱቅን ብንሰራበት፣ የሆነ ነገር ብንሰራበት፣ ምግብ ቤት ብንከፍትበት የፈለግነውን ነገር እና ደግሞ ጓደኛዬ ገባች ካሜራ ማለት ነው። ምን ማድረግ አልችልም እንዳትገቢ እያልኳት ገባኝ። ለዛ ደግሞ አቋረጥኩት ሀሳቤን ማለት ነው። እና ምን እያልኳችሁ ነበር ወዶቼ? ስለ አክሲዮን እያወራው ነበር። እና ቤተሰብ ታማኝ ሰው ያላችሁ ሰው ለምሳሌ ታማኝ ወንድም፣ ታማኝ እህት እና ደግሞ እናት አባት ታማኝ ያላችሁ ለማንኛውም ሰው ገንዘብ መላክ ሳይሆን ለምታምኑት ሰው ልካችሁ ይህን ነገር በአካባቢያችሁ አክሲዮን ካለ ጠይቃችሁ ግቡ፣ ተጠቃሚ ትሆናላችሁ ማለት ነው ወዶቼ። እና የኔ በጣም ተጠቃሚ ነው የምትሆኑት በዚህ ነገር ላይ ማለት ነው። ብዙ ልጆች እየተጠቀሙ ነው፣ ትልቅ ደረጃ እየደረሱ ነው። እዛው አገር ቤት ሆነው ራሱ ይሄን ነገር እየሰሩ በጣም ብዙ ሰው ሀብታም ሆኗል። እኔ ታኛ ዝካለን እነሱ ተሽሏል ማለት ነው በዚህ በአክሲዮን ስራ ማለት ነው። እና ይህ ነገር የኔ አክባሩ ያልደረሳችሁ የደረሳችሁ እየሰራችሁ ያላችሁ ሳይሆን ያልደረሳችሁ ስላላችሁ እኔ በራሴም እኮ እየሰማሁኝ ብዙ ጓደኞች ታጠገቢ አክሲዮን እየገቡ አክሲዮን ገዛን ምናምን እያሉ እያወሩኝ ራሱ ምንም አይመስለኝም። በቃ ምንድነው አክሲዮን ምንም አይመስለኝም ነበር። ግን አሁን ስረዳው ነው እንደገና እኔ የባነንኩት ማለት ነው። እና አሁንም ደግሞ እንደኔ ያልባነናችሁ ወይስ ምንድነው ብላችሁ ምንም ቦታ ያልሰጣችሁ ልጆች ስለምኖሩ በዚህ ሀሳብ ላይ ላስታውሳችሁ ብዬ ነው። ያው ቅድሚያ አገራችን ሰላም አላህ ያድርግልን። አገር ሰላም ሲሆን ሁሉም ነገር መጀመሪያ ሀገራችን አላህ ሰላም ያድርገው። በዚህ ነገር ላይ እንትን ብትብላለሁ ቤተሰብ ጠይቃችሁ ብትሳተፉና አክሲዮን ብትገቡ ብዬ እመክራለሁ ማለት ነው እንደራሴ። ያው እንግዲህ ቪዲዮ መስራት ብዙ ማለት አልችልም፣ ሀባይ ይጠፋብኛል ሀሳቢ ሁሉ ማለት ነው። ብዙ ማውራት አልችልም ቪዲዮ ላይ እና ቪዲዮ እንዳይረዝምብኝ ይሄን አልካልኳችሁ ይበቃል። የኑረዲንን እንትን ደግሞ የዩቲዩብ ፕሮፋይሉና ስሙን አስቀምጥላችኋለሁ። በጣም ጠቃሚ ሀሳብ ነው የሚያነሳው። ምንም የወርቅ ነገር የለም እሱ ዩቲዩብ ላይ ማለት ነው። እሱ ዩቲዩብ ላይ የሚጫ ምንም ነገር የሚወርቅ የለም። በተለይ ለኛ ለስደተኞች በጣም ጠቃሚ ነው። ተከታተሉት ላልዶች። ሰላም አለይኩም።